ሐዋርያት ሥራ ምዕራፍ 12 እዛ ላይ ያለውን ክፍል ነው የምንካፈለው። ከሰማችሁ እግዚአብሔር የልብ ዝግጅት ከሰው ስለሆነ እግዚአብሔር ይናገራችኋል። በጌታ በኢየሱስ ክርስቶስ ዘላለማዊ ስም አነባለሁ። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው። ሄሮድስ መከራ ያጸናባቸው ዘንድ ይልና በሁሉም ላይ ሳይሆን አማድ በሆኑት የተመረጡ የእግዚአብሔር ባሪያ በሆኑት ሐዋርያት በሆኑት ላይ እጁን ጫነባቸው። እጁን ጫነባቸው ማለት ምን እንደሆነ ላንብበው። የዮሐንስን ወንድም ያዕቆብን በሰይፍ ገደለው። ማንን? ያዕቆብን ገደለው። አይሁድ ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ደግሞ ያዘው። የዮሐንስ ወንድምን ያዕቆብን በሰይፍ ገደለው ይልና አይሁዶች የክርስቶስ ተከታዮች እንደሞተ የነሱ መሪ እንደሞተ በጣም ደስተኞች እንደሆኑ ሲያቅ ተደስተዋል ለካ ብሎ የሕዝብ ድጋፍ አገኛሉ ብሎ ጨምሮ ጴጥሮስን ያዘው። ጨምሮ ጴጥሮስን ያዘው ማለት አስሮ ሊለቀው ሳይሆን ያዕቆብን በሰይፍ እንደገደለ እሱንም ለመግደል ጨምሮ ያዘው። የቂጣ በዓል ወራት ነበር። በዚያን ጊዜ ወደ ወህኒ ያገባው። መጥፎ ጊዜ ሆነበት። አይሁዶች የፋሲጋን በዓል የሚያከብሩበት ጊዜ ስለነበረ ይሄ የቂጣ ወይም የፋሲጋ በዓል እስከሚያልፍ ድረስ በወህኒ ይቆይ ብሎ ወህኒ ቤት አስገባው ይላል ሉቃስ። ቴዎፍሎስ ለሚባል ሰው ሲጽፍለት ይዞት በዓል ስለሆነ በዓሉ ካለፈ በኋላ እንደ ያዕቆብ ሰይፈዋለሁ ብሎ በወህኒ አኖረው። ያኔ የነበረ መከራ ሰይፍ ነበር። አሁን ሽሮና በርበሬ ነው መከራ ምንለው። ያኔ የነበረው መከራ አማድ የሚባሉትን ፊተኛ የሆኑትን ደም አፍሳሽ መንፈስ አንገታቸውን ከላያቸው ላይ ሊያነሳ ነበር መከራ የሚባለው። ስለዚህ እቺ በዓል ትለፍ ብሎ በወህኒ አገባው ይላል። ከፋሲካ በኋላ ይሰዋል ብሎ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍሮች ክፍል አሳልፎ ሰጠው። አንድ ትጥቅ የሌለው የእግዚአብሔርን ቃል የሚያወራ የክርስቶስ ተከታይ የሆነ ጴጥሮስ በ16 ወታደሮች እንዲጠበቅ በ4 ጭፍራ አራት ዙር አድርገው ከበው እንዲጠብቁት በወህኒ አኖረው ይላል። ወንጌል ከመናገር ውጪ ምንም አቅም የሌለው ኢየሱስ ክርስቶስን የሚናገረውን ትንሣኤን የሚናገረውን ጴጥሮስን በ4 ጭፍራ ከቦ እንዲጠበቅ ትእዛዝ ሰጠ ሄሮድስ። ጴጥሮስ በወህኒ ይጠበቅ ነበር ይልና ስሙኛው ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቀው ያደርጉ ነበር። የስብከቴ ርዕስ ጥብቅ ጸሎት። እጆቻችሁን ከፍ አድርጉ። የአባቶቼ አምላክ የነ ጴጥሮስ የነ ያዕቆብ አምላክ የነ ጳውሎስ አምላክ ዛሬም ስላንተ እስከ ሞት ድረስ የታመንን እንድንሆን
በወንጌል የማንደራደር እንድንሆን ቤተ ክርስቲያን የወንጌል ቁመና እንዲኖራት እግዚአብሔር አባት ሆይ የሚያስመልጥ ጸሎት ጥብቅ ጸሎት ቤተ ክርስቲያን መጸለይ እንድትችል ጸጋህን እንድታፈስልን ቃልህን ደግሞ እንድታስተምረን እንድትናገረን ለኔ ለባሪያህም የምናገርበትን ጸጋ ለሚሰሙትም ጸጋን እንድትሰጥ ጸለይኩ። እግዚአብሔር አባት ሆይ ጊዜና ሰዓቱን ላንተ አሳልፈን ሰጠን። በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እስቲ በደንብ አሜን በሉ ባካችሁ። ጴጥሮስ በጭፍሮች እየተጠበቀ ሄሮድስ አውጥቶ ከበዓል በኋላ ከፋሲካ በዓል በኋላ ሊሰዋ ባሰበበት ጊዜ በነ ማርቆስ እናት ቤት ስለ ጴጥሮስ ጥብቅ ጸሎት ይጸለይ ነበረ ይላል የእግዚአብሔር ቃል። ጥብቅ ጸሎት ለምንድን ነው ይሄን ጥብቅ ጸሎት የጸለዩት ብላችሁ ብጠይቁኝ ያዕቆብ ከፊት ለፊቱ እንደተሰዋ ቸልተኝነት በቤተ ክርስቲያን እንደነበረ ጥብቅ ጸሎት ባለመጸለያቸው ያዕቆብ እንደተሰየፈ ገባቸው። አንዳንድ ሰዎች ወደ ጥብቅ ጸሎት የሚገቡት ጉዳት ከደረሰባቸው በኋላ ነው። የሆነ ነገር ካጡ በኋላ ነው። ከዛ ሁለተኛ እንዳይመጣባቸው የሚጸልዩት ወይም አጥብቀው ወደ ጸሎት የሚገቡት። ያዕቆብ ችለተኛ በነበሩበት ጊዜ ጥብቅ ጸሎት በማይጸልዩበት ጊዜ ሄሮድስ ያዕቆብን በሰይፍ ገደለው ይላል እግዚአብሔር ቃል። ይሄን ጸሎት በጣም በጥብቀት ሊጸልዩ ያሰቡት ጴጥሮስም ከዚህ ከሄሮድስ ሰይፍ እንደማያመልጥ ገባቸው። ብዙ ጊዜ እንደ አገር እንደ ቤተ ክርስቲያን እንደ ቤተሰብ ብዙ ነገሮቻችንን በሚታይም በማይታይበት መንገድ ከጆቻችን ያጣንባቸው ብዙ ነገሮች አሉ። የተጎዳንባቸው ነገሮች እንደ ያዕቆብ ያጣናቸው ነገሮች። እኔ አባቴ ወላጅ አባቴ እንዳሁኑ አይነት ነገር ቢኖረኝ ምናልባት ጸልዬ ያስመልጠው ነበረ። እናቴን ደግሞ ሊገድል ሲፈልግ አባቴን እንደገደለ የዛን ሰዓት እኔ ነቅቼ ስለነበርኩኝ በጥብቅ ጸሎት እግዚአብሔር እናቴን ሲያስመልጣት አውቃለሁኝ። እኔ አንዳንድ ጊዜ አንዳንድ ሰዎች ከፍተኛ በቤታቸው ላይ ጉዳት ከደረሰባቸው በኋላ ኢኮኖሚካል ከተመቱ በኋላ የሆነ ነገር ካጡ በኋላ ነው የሚባንኑት ወደ ጸሎት የሚገቡት። የጥንቷ ቤተ ክርስቲያን ያዕቆብን ካጣች በኋላ ባነነች። በዚሁ ከቀጠለች ጴጥሮስም ተደግሞ እንደሚሰየፍ አወቀች። ስለዚህ በማርቆስ እናት ቤት ሌሊት ላይ አውጥቶ በማለዳ ሊገደል እንደታሰበ ስላወቁ በጣም አጥብቀው ይጸልዩለት ነበረ ለጴጥሮስ። እኔ አይደለሁም የምለው እግዚአብሔር ቃል። ሄሮድስ ሊያወጣው ባሰበ ጊዜ በዚያ ሌሊት ጴጥሮስ በሁለት ሰንሰለቶች ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎች በደጅ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤት ውስጥ ብርሃን በራ። እስቲ አሜን በሉ። እነ ማርቆስ ቤት ይጸልያል። ለካ የነሱ ጸሎት መንፈሳዊ ዓለምን መላእክትን ያንቀሳቀሰበት ጊዜ ነበረ። እዛ እየተጸለየ ጴጥሮስ ተኝቷል። አንዳንድ ጊዜ ቤት ውስጥ የሚማልድ ሰው ካለ ብዙ ሰዎች እንኳን ቢተኙ ስለዛ ስለሚማልደው ሲል እግዚአብሔር ብዙ ሰይፎችን ያስመልጣል። ጴጥሮስ ተኝቷል። ተስፋ ቆርጧል። ጴጥሮስ ልብሱን አውላልቋል፣ ጫማውን አውልቋል። ሊሰየፍ ቀን ተቀጥሮለታል። ያዕቆብ ከፊት ለፊቱ እንደሞተ ያውቃል። ማንም ከሄሮድስ ሰይፍ እንደማያስመልጠው ያውቃል። ጴጥሮስ ግን በነ ማርቆስ ቤት ሌሊቱን እግዚአብሔር መለኮታዊ ጣልቃ እንዲገባ አጥብቀው ይጸልዩ ነበር ይላል። አንድ ሰው አጥብቄ ጸልያለሁ የሚል ሰው ድምጹን አሰምቶ አጥብቄ ጸልያለሁ ይበል። መከራ ታውጆባቸዋል። እጅ መጫን ተጀምሯል። እየተለቀሙ መታደን ተጀምሯል። የታወጀባቸው አዋጅ ደግሞ በክርስቲያኖች ላይ ነው። ጠላት አነጣጥሮ
ያለውን ጉልበትና ሰይፍ አቅም የሚጠቀመው በቅዱሳኖች ላይ ቤተክርስቲያን ቸልተኛ የሆነችበት ጊዜ በጣም ራሷን የማታይበት ጊዜ ነው። ብዙ ነገሮች እያመለጣት እንዳላመለጣት አክት የምታደርግበት ጊዜ ነው። ባንኑ ዛሬ ለአንድ ሰው በኢየሱስ ስም መባነን ይሁንላችሁ። ብዙ ነገር ሳታጡ በፊት ብዙ የምትወዱት ከእጃችሁ ሳያመልጥ በፊት ትልቅ ቦታ የያዘ ነገር ሳትነጠቁ በፊት ጥብቅ ጸሎት መጸለይ የእግዚአብሔር ጸጋ ይርዳችሁ። ተከቧል። እንዳያመልጥ በ16 ወታደሮች ተከቧል። እሱ ተኝቷል። እግዚአብሔር መልአኩን ላከ። ሲገባ ቤቱ ብርሃን ሞላው ይላል። ዛሬ በኢየሱስ ክርስቶስ ስም ሕይወታችሁ በብርሃን የተሞላ ይሁን። የመንቃት ጊዜ ይሁንላችሁ። ቤቱ በብርሃን ተሞልቶ እነሆ የጌታ መልአክ ቀረበ፣ በቤቱ ውስጥ ብርሃን በራ። ጴጥሮስን ጎድኑን መጥቶ አነቃው። ፈጥነህ ተነሳ። በጣም ስፒሪቹዋል ስፒድ በጣም ደስ ይለኝ። መንፈሳዊ ፍጥነት ጎድኑን መተውና ፍጠን አለ። ብድግ በል አለ። የሚነቃበትን ቦታ መጣው። ብርሃን ሲበራ አይም የሚታየውና የተኛው ያዕቆብን የገደለ ሰይፍ ነበር የሚታየው። ለካ እግዚአብሔር ድብቅ ጦር፣ ድብቅ ጸላዮች፣ ድብቅ ማላጆች፣ እናቶች አጥብቀው ይጸልዩለት ነበር። ይሄ ክፍል እንዲገባችሁ አንድ ነገር ማንበብ አለብን። ለጴጥሮስ ምን አይነት ትንቢታዊ ቃል አለው? ምን አይነት ቃል አለው? በምን መንገድ ነው የጸሎት ርዕስ ይዘው ለጴጥሮስ የጸለዩት? ለጴጥሮስ እግዚአብሔር የተናገረው ጌታ ኢየሱስ የተናገረው ትንቢታዊ ቃል አለ። ይሄን ክፍል የዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ እናነባለን። ዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ ትንቢት አለ። ለማን? ለጴጥሮስ። ምዕራፍ 21 ቁጥር 18 ላይ ያነብልናል። እውነት እውነት እልሃለሁ። ይኸውላችሁ ትንቢት ሲነግረው እርግጠኛ ሲሆን በእስራኤል ካልቸር ሁለት ጊዜ ነው የሚደገመው። እውነት እውነት እልሃለሁ። ምን? አንተ ጎልማሳ ሳለ ወገብን በገዛ ራስህ ታጠቅ። አሁን አንተ ጎልማሳ በራስህ ኃይል ትታጠቃለህ። አሁን እሺ፣ ወደምትወደውም ትሄድ ነበር። ወደምትሄደው ራስህ ተንቀሳቅሰህ ትሄድ ነበር አለ። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል። ይሄኛው ስለ አሟሟቱ ደግሞ ስለ ሽምግልናው የተነገረ ትንቢት። የሚጸልዩበት የጸሎት ርዕስ አላቸው። እነ ማርቆስ እናት ቤት ምን ብለው? እግዚአብሔር በጎልማሳነቱ ነው የሚሞተው አላልክም? እስከ ሽምግልና ብለህ እውነት እውነት እልሃለሁ ብለህ በአንደበት ጌታ ኢየሱስ ክርስቶስ ስለ ጴጥሮስ ትንቢት ነግረዋል። እኛ ምስክሮች ነን። የሄሮድስ ሰይፍ በጎልማሳነት ይበላዋል ብለን አልተናገርክም? ይሄንን አዋጅ ሻረው። አንተ ደግሞ ቃል ከሚያልፍ ሰማይና ምድር ቢያልፉ ይቀልሃል ብለው አጥብቀው ጸለዩ። እስቲ አሜን በሉ። ኢየሱስ ጌታ። ይሄን ጸሎት የጸለዩ የእግዚአብሔር መልአክ ተንቀሳቀሰ፣ ጎድኑን መታው። ያዕቆብን የበላ ሰይፍ ጴጥሮስን እንዳይበላው። ለምን? ሽምግልና ብለህ ትንቢት ነግረኸው። ይሄን ጥብቅ ጸሎት ባይጸልዩ ኖሮስ ያዕቆብን የበላ ሰይፍ ይበላው ነበር። ወገኖቼ አንድ ነገር ልንገራችሁ። በዚህ ዘመን የሚያዋጣው ጥብቅ ጸሎት መጸለይ። ይሄ ፋስት ፉድ እንደለመድ ነው። ቶሎ ቶሎ ሁሉ ነገር ዋና አከናን እንጅሩ ረገጥ አድርገን ቆይተን አድምጠን መጸለይ። እግዚአብሔር በእውነት በትንቢታዊ ቃሉ ላይ ሲመጡበት
እግዚአብሔር መልአኩን በልሂድ አለው። መጥቶ ጎድኑን መታ። ዛሬ አንድ እውነት ልንገራችሁ፣ እግዚአብሔር ምስክሬ ነው። ስለናንተ በሚጸለይ ጸሎት አንድ ሰው ነገና ከነጎዲያ ከታወጀበት መቅሰፍትና የሞት አደጋ ዛሬ በዚህ ቃል ያመልጣል። አሜን በሉ። አንብብልኝ ሐዋርያት ሥራ ምዕራፍ 12 ቁጥር 7 ጀምሮ። የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃው። ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። የሚታወቀው ወይ ኩራት ወይ ፋም ሻማ ወይ መብራት የለመዱት ጸሎት ያለመድከውን የእግዚአብሔርን ብርሃን የምታይበት ቦታ። ብርሃን በራ። በጨለማ ውስጥ የሚመጣ ሉሲፈር ነው። መጽሐፍ ቅዱስ ስለ ጌታ ሲነገር ራሱ ጌታ ኢየሱስ I am the world of light አለ። እኔ የዓለም ብርሃን ነው። እሱ ባለበት ጨለማ ሊኖር አይችልም። ብርሃን በራ። ወይኒ ቤት ውስጥ መብራት የለም። እስር ቤት በር። ዛሬ እግዚአብሔር በጨለማችን ላይ ብርሃን ይሁን ያለ ብርሃን ያበራል። በራ። እስቲ በራ በሉ። እየተደናበረ መውጣት የለበትም። ግልጽ በሆነ መንገድ እንዲወጣ ሌሊት ላይ ይጸልያል። ሌሊት ላይ ጴጥሮስ ጋር ብርሃን በራ። ሌሊታችን እንዳይበላብን በእንቅልፍ የብዙ ሰዎች ታሪክ የተቀየረው ሌሊት ነው። መንፈሳዊ ዓለም የሚንቀሳቀስበት የት ነው ካላችሁ የሌሊት ጸሎት ላይ። መናፍስቱ ዓለም ነፍስ ገዳዩ ዓለም የሚሰራበት የት ነው ካላችሁ ሌሊት ላይ። ለዚህ ነው ጌታ ኢየሱስ ክርስቶስ በአራተኛው ክፍል ጊዜ ከ8 እስከ 10 ሰዓት ባለበት በውሃ ላይ እየተራመደ ሲመጣ ምታት መሰላቸዋል። ምታት፣ ድግምት፣ ጥንቆላ፣ ሟርት የሚሰራበት ሌሊት ነው። ቅዱሳኖችስ የሚተኙት ካላችሁ ሌሊት ነው። ጴጥሮስን እነ ማርቆስ እናት ቤት ባይጸለይ ይበላ ነበር። ያዕቆብ ተበልቷል። ጥብቅ ጸሎት ያስመልጣል። እሺ መልአኩም ታጠቅና ጫማህን አግባ አለው። ታጠቅና ጫማህን አግባ አለው። እንዲሁም አደረገ። እንደዚሁም አደረገ። ልብስንም ልበስና ተከተለኝ አለው። ልብስን ልበስና ተከተለኝ አለ። ወጥቶም ተከተለው። ራእይም የሚያው ይመስል ነበር። ጴጥሮስ በጣም ታውቃላችሁ አይደል? የቀርሜሎስ ቤተሰብን ሊያድን ሲል ራእይ ያልና ጴጥሮስ በጣም ራእይ ማይ እና ተኝቶ ራእይ የሚያይ ወይም ህልም የሚያይ ነው የመሰለው። በመልአክ እየተደረገ ያለውን የመንፈሳዊ መለኮታዊ ጣልቃ ገብነትና እንዴት አድርጎ እያስመለጠው እንዳለ አልገባውም። አንድ ነገር ልንገራችሁ፣ ጥብቅ ጸሎት ስንጸልይ ባይገባንም ከታወጀብን አዋጅ እናመልጣለን። አረ በደንብ አሜን በሉ። ኢየሱስ ጌታ ነው። እሺ ነበር እንጂ በመልአኩ የሚደረገውን ነገር እውነት እንደሆነ አላወቀም ነበር። እሺ የመጀመሪያውንም የሁለተኛውንም ዘብ አልፈው ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። ይላል። ስሙኝ፣ ቆይ መልአኩ ሲገባ ብረቱ የከተማው በር አውቆ ተከፈተ ይላል አይልም? ለምን? መልአክ መንፈስ ነው። ስለዚህ ማን ስፒሪት ነው የሚሉ ሰዎች ይሄንን ቃል እንዴት ነው የሚያደርጉት? ሰው መንፈስ ከሆነ መልአኩ ሲገባ በተዘጋ ቦታ ነው የገባው። ጴጥሮስ ሲወጣ ግን በር እየተከፈተለት ነው የወጣው። መንፈስ ከሆነ ለምን ይከፈተለት? ሲገለ ሰው መንፈስ፣ ነፍስ፣ ስጋ አውቆ ተከፈተለት። ከዛ ሳንብቦ እርሱም አውቆ ተከፈተላቸው። እሺ ወጥተውም አንድ ስላች አለፉ። ወዲያውም መልአኩ ከእርሱ ተለየ። ወዲያው መልአኩ በል ከዚህ በኋላ መንገድን ጠብጥበ ኢየሱስ ክርስቶስን አገልግል ብሎ ተመልሶ ካወጣው በኋላ ሄደ። ጴጥሮስም ወደ ልቡ ተመልሶ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። አዳነኝ። ለካ ህልም የመሰለኝ መልአኩን ማን የላከው? መልአክ ስለጠራው አይመጣም፣ ሲላክ ነው የሚመጣው። መልአክ ማለት መልእክተኛ ማለት።
ለካ ጌታ አለ። አሁን አንዳንድ ሰዎች መልአክን ያመሰግናሉ። እሱ ግን ጌታ አለ። መልአኩን ልኮ ነው ያዳነኝ። መልእክተኛውን ልኮ ነው ያዳነኝ። መልአኩ እሱ ለማዳን ፈልጎ ሳይሆን እግዚአብሔር አድኖ ብሎ ልኮልኝ ነው። እሺ ባስተዋለም ጊዜ እችን አስምራችሁ በደንብ ስሙልኝ። በጌታ ድገሙና አንብቡ። ባስተዋለ ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ይኸውላችሁ የሚጸልዩበት ቦታ ነው እየታደኑ የሚያዙት። ወደዛ ቦታ መምጣት የለበትም። ሸሽቶ ነው ማምለጥ ያለበት። ማስተዋሉ ሲመጣለት ምን ብሎ አሰበ? ይሄ አሰራር መለኮታዊ ጣልቃ ገብነት እግዚአብሔር መልአኩን እንዲልክ መንፈሳዊ ዓለምን ያንቀሳቀሱ የሚጸልዩ ሰዎች አሉ አለው መንፈስ ቅዱስ። ስለዚህ መሄድ አለብኝ አለ። ሰው ሲያስተውል ያመለጠበትን ቦታ ይወዷል። ሰው ያደገበትን ቦታ፣ ክብር ያየበትን ቦታ፣ የተዳረበትን ቦታ፣ የወለደበትን ቦታ፣ እግዚአብሔር ትንቢታዊ አዋጁ እንዲፈጸም ያደረገለት ቦታ፣ መንፈሳዊ መነቃቃትን ከሰይፍ ከያዕቆብን የገደለ ሰይፍ ያስመለጠውን ቦታ መረጠ። ብዙ ሰዎች እግዚአብሔር ካስመለጣቸው በኋላ ቢዝነሳቸውን ካስመለጠ፣ ልጆቻቸውን ካስመለጠ፣ ብዙ ታምራት ሲሆንላቸው የሚሄዱት ዘመድ ፍለጋ ነው፣ ባለስልጣን ፍለጋ ነው፣ የሆነ ገንዘብ ፍለጋ ነው። ከፍ ሲሉ እግዚአብሔር ታምር አድርጎ በር ከፍቶ ከሰይፍ ከእናትና ከአባት ገዳይ መንፈስ ያስመልጣቸው ሰው በቃ እግዚአብሔር ታምር አደረገልኝ ብለው ወደሚፈልጉት ቦታ ነው የሚሄዱት። እግዚአብሔር ወደሚፈልገው ቦታ አይመጡ። ወደ ኢንጆይ የሚያደርጉበት ቦታ ነው የሚሄዱት። ትልልቅ ሆቴል ነው መሄድ ያለብን። እግዚአብሔር ፈቶ ለቆኛል፣ እግዚአብሔር ኑሬን ባርኮታል፣ ታምር አድርጎልኛል ብለው ወጥተው ነው የሚቀሩት። ጴጥሮስ ግን ባስተዋለ ጊዜ እግዚአብሔር ውለታ የዋለላቸው ሰዎችን ማስተዋላቸውን ይመልስላቸው። ማስተዋል ሲቀማ እግዚአብሔር እንደ ከብት ነው ሳር የበላው። ልቡ በኮራ ጊዜ ናቡከደነፆር እንደ ከብት ሳር በላ። ወደ ልቡ ሲመለስ እግዚአብሔርን አመሰገነ። ጴጥሮስ ወጥቶ መሮጥ ሲገባው ብሎ አስተዋለ። ወዴት? በጣም ዊዝደም ያላቸው ሰዎች፣ ዋይዝማን የሆኑ ሰዎች ወዴት እንደሚመጡ ታውቃላችሁ? የእግዚአብሔር ሕልውና ወዳለበት፣ ወደ ተጮኸበት፣ ወደ አመለጡት ያስመለጣቸው ቦታ። ጸሎት ባይመችም የሚጸልዩ ሰዎች መከራ ሊጭንባቸው ሄሮድስ በሕይወት እያለ ሊይዘው ቢመጣ የሚያገኘው ቦታ አስመልጦኛል፣ እሱ ደግሞ አይሰጠኝም ብሎ መጣ። እግዚአብሔር ውለታ ሲውልላችሁ፣ ወጣቶች ሲድራችሁ፣ እግዚአብሔር ሲያበለጽጋችሁ፣ እግዚአብሔር ንብረት፣ ቤት ውለታ ሲውልላችሁ ወደ እግዚአብሔር ቤት ነው። ዳዊት ወዴት ስትሄድ ነው ደስ የሚልህ አሉት። ወደ ቤተ መንግስት ንግስና ወዳለበት ወዴት ነው ብሎ ሲጠይቁት ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ጥብቅ ጸሎት ተጸልዮ ከሄሮድስ ሰይፍ ያመለጠበት ቦታ መጣ። ምን አይነት ማስተዋል! አሁን አንዳንድ ሰዎች ምን ነው ጠፋ ስትለው አይመቸኝም እኮ ነው። ኧረ በጣም እኮ ስራ በዝቶብኛል፣ አያም በቃ መልቲ ሚሊዮነር አይመቸኝም እኮ ይላል። እኔ አግብቻለሁ አይመቸኝም ትላለች። እኔ እንደዚህ ነኝ አይመቸኝም ይላሉ ሰዎች። አውጥቶ ከሰይፍ አስመልጦ ኑሮህን አስመልጦት በታምራት ባርኮ እግዚአብሔር ነገርን ቀይሮልህ የት ነው መምጣት ያለብህ ብትሉት ማስተዋል ያላቸው ሰዎች ወደ እግዚአብሔር ቤት ይመጣል። ማስተዋል የሌላቸው ሰዎች ደግሞ ወደ ወጡበት ወደ ተለቀቁበት ቦታ እንደ ስድ ሄደው አይመለሱ። ቁራ ታውቃላችሁ? ውሃው እንደጎደለ ብሎ ነው ሲልካት እንደወጣ ቀረ። እርግብ ግን ተመልሶ መጣ።
የጥፋት ውሃ ኖህ አስመልጦት እንዴት ጎደለ ምናምን በዛው ትቀራለህ? በዛው ቀረ ቁራ። እርግብ ግን ቄጠማ ይዞ መጣ። ሐናስ በተሰደበችበት እንኳን ቦታ አንቺ ስካረሽ ተብላ ስትወልድ ልጇን ይዛ ወደ ቤተ መቅደስ ነው የመጣችው። ማስተዋል ያላቸው ሰዎች ገንዘባቸውንም እድሜያቸውንም ልጆቻቸውንም ስልጣናቸውንም ያላቸውን ነገር ሁሉ አምጥተው ኢንቨስት የሚያደርጉት ያስመለጣቸው ቦታ ነው። እሺ ቶሎ ቶሎ አንብብና እንጨርሳለን። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ እሺ ሮዴ የሚሏት አንዲት ገረድ ትሰማ ዘንድ ቀረበች። በሩን ባንኳኳ ጊዜ ሮዴ የሚሏት አንዲት ገረድ ትሰማ ነበር ይላል እግዚአብሔር ቃል። እሺ የጴጥሮስም ድምጽ መሆኑን ባወቀች ጊዜ ከደስታዋ የተነሳ ከፍተው ድምጹን ስለምታውቀው አስተማሪ ስለነበረ ሰባኪ ስለነበረ በጣም ተናጋሪ ስለነበረ ጴጥሮስ ነው ብላ ሮጣ መጣ። አረ ጴጥሮስ ጴጥሮስ! እነሱ እኮ ይፈታ ይለቀቅ እያሉ የሚጸልዩበት ጴጥሮስ መጣ። ልንገራችሁ፣ ልጆቻችሁን ሰይፍ አይበላቸው። ከጸለያችሁ ወደ ክብር ይመጣል፣ ወደ እናንተ ይመጣል። አምልጦ መጣ። ጴጥሮስ ነው አለች። ከዛስ ምን አሏት? ጴጥሮስ በደጁ ቆሞ ፊቱ እንዳለ አወራች። እነርሱም አብደሻል አሏት። አብደሻል ወይ? ለአንድ ሰው ዞር በልና አላበድኩም። እግዚአብሔር እብድ የሚመስል መልስ ይዞልኝ ስለመጣ ነው። አላበዳችሁ? አብደሻል ወይ? ታስሯል እኮ እየጸለዩ ነው፣ ግን ማመን አይችሉም። ለዚህ ነው እኮ የለመናችሁትን እንደተቀበላችሁ ቁጠሩ የሚለው። አሹ ፈጣን መልስ ሲመጣ ማመን አቃታችሁ። ዛሬ አንድ ሰው እዚህ ጉባኤ ፈጣን መልስ፣ አረ በደንብ አሜን በሉ። ኢየሱስ ጌታ። ፈጣን መልስ ሳይነጋ፣ ከነጋማ ሰይፍ ሊበላው ሳይነጋ እግዚአብሔር በር አንኳኳ። እሺ እርሷም ግን እንዲሁ እንደሆነ ታስረግጥ ነበር። እሺ እርግጠኛ ነኝ ጴጥሮስ ነው ብላ ትነግራቸዋል። እርግጠኛ በሩን ብትከፍተውስ ማመን አቅቷታል እሷ ራሱ። ከዛ አሃ በቃ ይሄ ነገር እርግጠኛ ከሆኑ አሉ። በዛ ዘመን እንዳልኳችሁ የእግዚአብሔር መልአክ እግዚአብሔር ይልከው ስለነበረ አሁን እኮ መልአክ አየው ምናምን ካት ሰው አያምንም። እንኳን መልአክ የሚታየው ምንድነው ካልከኝ ዱካክ፣ ሌሊት ሲጨነቅ ነው ያደርኩት እግዚአብሔር መተት ነው ምናምን ነው የሚታየው ሰው። እነሱ ግን የሚያዩት ያኔ መልአክ እግዚአብሔር ይልክ ነበርና ምን አለች? ምን አሏት? እነርሱ መልአክ ነው አሉ። በቃ ይሄ ነገር እውነተኛ ከሆነ መልአክ ነው የሚያንኳኳው። በጴጥሮስ ድምጽ እያዋራሽ ነው መልአክ ነው አሏት። እሷስ? ጴጥሮስ ግን ማንኳኳቱን አዘወተረ። ከፍተውም አዩትና ተገረሙ። ከፍተው አዩትና ተገረሙ። አንድ ሰው ቆሞ ይሄ ዓመት እግዚአብሔር በመልሱ ያስገርመኛል በሉ። አረ በሉ እግዚአብሔር በመልሱ ያስገርመኛል። እግዚአብሔር ፈጣን መልስ ይመልስልኛል። የጥብቅ ጸሎት መልስ የምቀበልበት ነው። እግዚአብሔር ታምራቶችን እየደጋገመ ቤቴን የሚያንኳኳበት ነው። በሬ ከፍቼ ጸሎት መልሴን የምቀበልበት ዓመቴ ነው። አሜን። እስቲ ጭብጨባ እልልታ ለጌታ ክብር አስገቡለት። ኢየሱስ ጌታ ነው። ቁጭ በሉ። ገባ ይሰየፋል የተባለው ሰው ከእጁ ሰንሰለት ወድቆ 16 ጭፍሮችን አምልጦ የከተማ በር ተከፍቶለት፣ ሌሊት አይከፈትም የከተማ በር፣ ሲነጋ ነው የሚከፈተው። ድሮ ግንብ ነው ዙሪያዋን በር ተከፍቶ ነው። ከዛ በኋላ ጠዋት ላይ ነው የሚከፈተው። ሌሊት ላይ እግዚአብሔር የከተማ የወይኒውን በር አይደለም የከተማ በር ከፍቶ ነው ያስመለጠው። ከዛስ ግን ዝም እንዲሉ በእጁ ጠቅሶ እንዲህ አላቸው። ስሙ እነሱም ያወራሉ። አሜን አይገርም? ይኸውልሽ ጸሎታችን ምናምን ሲሉ ከዛስ ጌታ ከወህኒው እንዴት እንዳወጣው ተረከላቸውና ሳይ በሉ እኔን ጌታ ነው ከወህኒ ያወጣኝ ኢየሱስ። አሜን። በገረድ ፊት የካድኩት ይሄን የምትዩ ሰውዬ አላቀውም ያልኩት እሱ ከጨካኙ ከሄሬሩ ሰይፍ
አስመለጠ። እኔ ስለማንም አላወራም። ለካ እግዚአብሔር ከሰይፍ ያስመለጠው ጴጥሮስን ከዛ በኋላ የሚጽፈዋል አንደኛ ጴጥሮስና ሁለተኛ ጴጥሮስ መልእክት ውስጥ ጌታ ዝም በሉ፣ ጌታ ነው ያዳነኝ። የሚገባኝ ሰው አልነበርኩም፣ እሱ አዳነ። ሳይገባን የሚገባን ሰው ያደረገን ምህረቱን ያገነነልን እግዚአብሔር ይመስገን። እሺ ይህንን ለያዕቆብና ለወንድሞቹ ንገሩ አላቸው። ይህንን ለያዕቆብና ለወንድሞቹ ንገሩ ብሎ ከዛስ ወጥቶም ወደ ሌላ ስፍራ ሄደ። ወጥቶም ወደ ሌላ ስፍራ ታሪክ የተሰራበት ቦታ ሳንረቅ እንዴት ወጥተን እንቀራለን? በዛው እንዴት ሰው ውለታ ተውሎት እንዴት ወጥቶ ይቀራል? እንዴት አይመሰክርም? መጥቶ እንዴት እግዚአብሔር የዋለለትን ውለታ አንዳንድ ሰው ሲመሰክር ያፍራል። በቃ ልክ እግዚአብሔር አድርጎ እግዚአብሔር የተናግሮ ካደረገ እንዴት ታፍራል? ዝም በሉ ብሎ ጌታ ነው ያስመለጠ። እሱ ነው ባለውለታ። አንዳንድ ሰው ከበሽታ ተፈውሶ በቃ እንዳልተፈወሰ እንዴት እግዚአብሔር ባርኮት ልጅ ሰጥቶት ሚስት ሰጥቶት እግዚአብሔር እንደዚህ አይነትን ሰው ነብይ አድርጎ ክብር የማይገባውን ክብር ሰጥ። እንዴት ሰው ስለ ጌታ አያወራም? እንዴት ስለ ራሱ ያወራል? በጣም የሚገርማችሁ እንዴት ተጠብቅ ነበር ምናምን አላለም ጌታ። እኔ ለጥ ብዬ ነበር ተስፋ ቆርጬ ማለዳ ሰይፍ ይበላኛል ብዬ ሳስብ እግዚአብሔር ጎድኔን መጥቶ መልአክ ልኮ አወጣኝ። እሱ ጌታ፣ ያንቺ ጌታ። አንተ እኮ ማመን ያቃተ ጠዋት ትገደላለህ ሳትባል ጠዋት ትባረካላችሁ ተብላችሁ አታም ጥብቅ ጸሎት አጸል ወገኔ። አየሩ ላይ ካንሰር ሞልቷል፣ መቅሰፍት ሞልቷል። እንዴት ነው ከዚህ ሰይፍ የምታመልጠው? ጥብቅ ጸሎት